በእውነት ይሄንን ጸሎት ጸልያለሁ። ምን አደረገልሽ የሚል ዛሬም ክፉ መካሪ ገነቶቻችን ውስጥ የሚመጡ እግዚአብሔር ያሰናዳልን መንፈሳዊ ዓለሞቻችን ላይ ዘው የሚሉ ወደ ቸርች ሾልከው ለመግባት የሚጥሩ ወደ ህይወቶቻችን የሚገቡ ከምክራቸው ከጠሊቅ ምክራቸው እንድንቀዳ ጣሳ የሚሰጡን ዛሬ ጸልያለሁ። ጥንስሳቸው ይደፋ። ይህ ህዝብ ኃያል ህዝብ ነው። የተሰራለትን የሚያውቅ ህዝብ ነው። ደካማ ህዝብ አይደለም። የተዋረደ ህዝብ፣ አንዳች ያጣ ህዝብ አይደለም። ማንም የማይዘርፈው ብል የማይበላው ዝገትም የማያጠፋው ትሬጀር በሰማይ ያለው ህዝብ ነው። ዛሬም ጸልያለሁ የጠላት ምክር የተዋረደ ይሆን፣ ከበባው የተበተነ ይሁን በኢየሱስ። ባክን እግዚአብሔር ሆይ ለዚህ ህዝብ ኦንላይን ሆኖ ለሚከታተሉኝ ይህን ድምፅ ለሚሰሙ ሁሉ አይኖቻችን እንዲከፈቱ የመጥራቱ ዋጋ ምን እንደሆነ የተዘጋጀልን ዋጋ ላስቸግራችሁ እንቁም። በጣም ብርቱ ጸሎት ነው እየጸለይን ያለው። ስለዚህ እኔ ደግሞ በእናንተ ዘንድ ስለሚሆን በጌታ በኢየሱስ ስለማመንና ለቅዱሳኑ ሁሉ ስለሚሆነው መውደድ ሰምቼ ስለእናንተ እያመሰገንህ ስጸልይ ስለእናንተ ማሳሰብን አልተውም። ለምን? የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ በጥበብና የመገለጥ መንፈስ እንዲሰጣችሁ እለምናለሁ። ይህም የልባችሁ አይኖች ሲበሩ የመጥራቱ ተስፋ የርስቱ ክብር ትከሻውን ቀስ ብላችሁ ዋጋ አለህ፣ ዋጋህም በስጁ ነው፣ ያም ዋጋህ በሰማይ አለ። ዋጋ አለህ። እሺ እንዲገባ ብድራት አለ። ብድራት እግዚአብሔር እጅ ላይ የቆየልህ ብድራት። ይህም የልባችሁ አይኖች ሲበሩ የመጥራቱ ተስፋ ምን እንዲሆን በቅዱሳኑም ዘንድ ያለው የርስት ክብር ባለጠግነት ምን እንዲሆን ለምናምን ከሁሉ የሚበልጥ የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ነው። ክርስቶስ ከሙታን ሲያስነሳው ከአለቅነትና ከስልጣናት ከኃይልም ከጌትነትም ሁሉ በላይና በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ለሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ሥራ የብርታቱ ጉልበት ይታያል። ሁሉን ከእግሩ በታች አስገዛለት፣ ከሁሉ በላይ ራስ እንዲሆን ለቤተ ክርስቲያን ሰጠው። እርሷም አካሉና ሁሉን በሁሉ በሚሞላ የእርሱ ሙላቱ ናት። እጃችሁን አንሱ። የልቦናችሁ አይኖች እንዲበሩ በአብ ፊት ምን እላለሁ አለ? እንበረከካለሁ። ለምን ነው እንበረከከው? ምናችሁ እንዲበራ ምን እንድታዩ? የመጥራቱን ዋጋ የርስቱን ክብር ባለጠግነት የተሰናዳላችሁን ያንን እንድታዩ ያ እንዲበራላችሁ የተከፈለው ዋጋ ምን ያክል እንደሆነ እንድታውቁ እግዚአብሔር አይናችሁን እንዲከፍተው አለ። ዛሬ ጸልያለሁ። መጋረጃ የተቀደደ ይሆን፣ ሞራ የተገፈፈ ይሆን። ዋው! አንድ አይናችሁን ግለጡ። አይን ጤነኛ ሆኖ ሞራ ሲጋርድ በፊት ለፊታችሁ የተዘጋጀላችሁን ሁሉ እንኳን ማየት አይኑ አለ፣ የተዘጋጀም አለ። በመካከል የገባው ምንድነው?
አንድ አይን ላይ የሚለብስ በመገፈፍ የሚወጣ በተገፈፈ ጊዜ እምናየው ልክ ያኔ አይደለም የሚፈጠረው ያ ነገር ቀድሞ አልቋል ተሰርቷል ግን ባለማየት ምክንያት የቅርቡን ብቻ እንድናስብ እንድናይ ምንም እንዳልተደረገ እንድናይ የሚያደርግ ዲሞኒክ የሆነ አሰራር አለ ዛሬ ጸልያለሁ በአሕዛብ ላይ ያለ መሸፈኛ በወገኖች ላይ ያለ መሸፈኛ ነው የሚለው መጋረጃ ነው የሚለው በወገኖች ላይ እዛ ኢሳይያስ 26 ላይ አንድ በወገኖች ላይ የሚሰራ መሸፈኛ አለ ምን ማለት ነው ሁሉ ነገር እዚሁ እንዳለ የሚያሳስብ እዚቹ ለዚቹ የሚያኖር ኖ እናንተ ምስኪናን አይደላችሁ ይሄ ስጋችን እንኳን የከበረ ተስፋ አለው የመቤዠት ተስፋ አለው ሃሌሉያ አንድ እጃችሁን አንሱ የልቦና አይኖች ይብሩ የጌታ ጣት በዚህ ጉባኤ ይዘረጋል ሞራ ይገፈፍ መሸፈኛ ይነሳ በኢየሱስ የቅርብ የሚያሳስብ በቅርብ ብቻ ያለውን ያያል እንዳለ ጴጥሮስ በቅርብ ብቻ ያለውን እንድና የሚያደርግ ዛሬ ጸልያለሁ ከጀርባ የሚሰራ የዲያብሎስ ምክር የተከለከለ ይሆን ዛሬም ጸልያለሁ የፈረሰ ይሆን መጋረጃ ጀርባ ሆኖ የሚሰራ አይንን የሚያሳውር ምን እንደተደረገልን ዋጋውን እንዳንረዳ ነገርን እንድናቀለው የሚያደርግ የዲያብሎስ እጅ የተከለከለ ይሆን ጸልያለሁ ሌላ ስራ የለውም ያላመኑትንም እዛ አይን ያሳውራል እዚህም የዳኑትን ደግሞ ምን እንደተዘጋጀላቸው እንዳይረዱ የቅርቡን ለማሳየት ጸልያለሁ እጃችሁን አንሱ በኔ ላይ ስልጣን የለውም ተናገሩ በኔ ላይ አይችልም ዛሬ ጌታው የቅዱሳን አይን ከዚህ በላይ እንዲበራ ከዚህ በላይ እንዲከፈት የእውቀት ባለጠግነት ህዝብ ላይ እንዲፈስ የመረዳት ባለጠግነት ህዝብ ላይ እንዲፈስ የመረዳት ባለጠግነት የእውቀት ኃይል በላያችን ላይ ይሄ የሚያራምድ እውቀት የሚያኖር እውቀት የሰማይ እውቀት በህዝብ ላይ እንዲወርድ ጸልያለሁ ምን እንደተሰናዳ እኮ ብታቅ እንዴት እንደምትኖር ይገባህ ነበር ጸሎት አቃተኝ ደከመኝ እያልክ አትኖርም ነበር ልቀደስ እያልክ አትኖርም ነበር እንዲህ እነ ጳውሎስን ያጀገነ መንፈስ በመጨረሻ ይህን ጸልያለሁ አባቶቻችን ላይ የወረደ ያ መንፈስ ኃያላን ያደረገ ያ መንፈስ በዛቻ እንዳይቆሙ ያደረገ ያ መንፈስ እንገድላችኋለን ብለው ሲያስፈራሯቸው አንሰማም ለእግዚአብሔር እንታዘዛለን ያስባለ ያ መንፈስ በላያችሁ ላይ ይግባባችሁ እንደገና ይግባባችሁ ኢየሱስ የሚያስብል ያ መንፈስ እንደገና ይግባባችሁ አራ ይታዩኛል ባካችሁ ግድ የለህም የተባበራችሁ አይኖቻችሁን ጨፍናችሁ ጸልዩ አፈር ለአፈር መሬት ለመሬት ሊያስኬድ የፈለገ ሊጎትትሽ የፈለገ እዚህ መሬት ላይ እዚህ የመሬት ነገር ላይ ብቻ ሊያስቀር የፈለገ ዛሬ ጉሮሮ ላይ ቆመን እንጸልያለን ያ በነ ቶማስ ላይ የገባ መንፈስ ይግባባችሁ በጴጥሮስ ላይ የገባ መንፈስ ይግባባችሁ በነ ማቴዎስ ላይ የገባ መንፈስ ይግባባችሁ ኃያል ያደረገ በነ ጳውሎስ ላይ የገባ ምድርን ያስናቀ መንፈስ ያየልን ስላለ ፈቀቅ እንላለን እዚያ አንጋጭም ፈቀቅ እንላለን አንተ ኃያል የሚያደርግ የእግዚአብሔር መንፈስ እንደገና በላያችን ላይ ይገባል በቁጥር ምንም ትንሽ ቢሆኑ በኢኮኖሚ ምንም ደካማ ቢሆኑ የማይናቅ እግዚአብሔር ክብር በላያቸው እንደነበረ ያሱን የሚያስከብር ቅባት ይውደቅባችሁ ምን ይቀርብህና ትደነግጣለህ ምን ትከለክልሽና ትሳስሻለሽ ኖ ዛሬ እንደዚህ አይነት ኃያላን ይነሳሉ እምቢ የሚሉ እምቢ የሚሉ እምቢ
ግልሙትናዋን፣ እምቢ ምንዝርናዋን፣ እምቢ ሌብነቷን የሚሉ ኖ ኖ ኖ። አመሰግንሃለሁ። እኔ ልጸልይ አሁን። ጸጥ በሉ እናንተ። ዋው! ለመጥማጣ የማያደርግ ቁርጥ ያለ ህይወት የሚያኖር የማይደራደር እንዴ ጽድቅን ለድርድር የማያቀርብ ኢየሱስን ለገበያ የማያቀርብ ኩስትር ምርር ቁፍጥን ያለ ነቃ ያለ መንፈስ ያለው ምን አለ አንድ ወጣት ላይ መንፈስ ቢገባ እንደገና ቁፍጥን ነቃ የሚያደርግ የማይባበል በኤልዛቤል የማይባበል በጉልሙትናዋ በትምህርቷ የማይባበል ኖ ኖ ኖ ኖ የሚሉ ገፍቶ የሚፈጠፍጥ መንፈስ የኢዩ መንፈስ ይውደቅባችሁ። ይሄ የጥፍ መንፈስ ኤልሳዕ ላይ የነበረው ቅባት ምንድነው? ጌታ ሆይ ትቼለታለሁ የኔን ጉዳይ፣ ትቼለታለሁ የኔን ታሪክ፣ ትቼለታለሁ የኔን ጉዳይ፣ ትቼለታለሁ የኔን ታሪክ። እንዴት እንደሚያደርግ ያውቃል፣ ዘዴ ያለው እንዴት እንደሚያደርግ ያውቃል፣ መላለ እንዴት እንደሚያደርግ ያውቃል፣ ዘዴ ያለው እንዴት እንደሚያደርግ ያውቃል፣ መላለው የኔ ጌታ። እጃችሁን አንሱ። የመጽሐፍ ቅዱሱ መንፈስ ቅዱስ ሆይ ለዚህ ሕዝብ ጠራሃለሁ፣ እንድትቆጣጠረን ጠራሃለሁ፣ እንድትገለጥብን ጠራሃለሁ። እንደገና ከድካም የሚያበረታ ከውድቀት የሚያነሳ ከጥመት የሚያቀና ያንተ መንፈስ እንደገና ሁለንተናችንን እንዲቆጣጠር ጸልያለሁ። እዚህ ጉባኤ ላይ ጠራሃለሁ፣ ካሪዝማውን ጠራለሁ፣ ቅባቱን ጠራለሁ፣ ስጦታውን ጠራለሁ። ቁርጥ የክርስቶስ ተከታይ የሚያደርገውን ያንን መንፈስ ጠራለሁ። አባት ሆይ ዋው 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 ዋው! ወጣቶች አላችሁ፣ ሩቁን ዓመት ይሄው በእግዚአብሔር ቤት የምትከርሙበትን ዓመት ይሄው ከድካም ጋር እንዳትቀጥሉ፣ ከስንፍና ጋር እንዳትቀጥሉ። ሞራው የተከፈፈ አይኑ የተከፈተ የበራለት ኢየሱስን በጉልህ የሚያይ የማይጭበረበር በእውቀት በመንፈስ የማይጭበረበር መንፈስ አመሰግንሃለሁ። የኃይልህን ታላቅነት የብርታትህን ኃያልነት እየተረዳን የምንከተል እንድንሆን ይህ ሕዝብ አይኑ የተከፈተ ይሁን። የልቦና አይን ይከፈት። ስለ ሰማይ የሚያወሩ ይብዙ። ስለ ሰማይ የሚያወሩ ኃያላን ይነሱ። ከምድር የሚያላቅቁ እንዲህ ብላችሁ ቁጭ በሉ። እኔ ይሄንን ብቻ አይደለሁም።